ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገር ድምፃዊ ሰማይ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረከር አደጋ ደርሶ ድልድዩ ማለት ነው። ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርጋል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማይ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተ። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነፃ ቢሰናበትም አቃቢ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ከ8 ዓመት በኋላ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊው ሰማይ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማይ በለው ለሥራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ፍርዱን የሰማውም አሜሪካ እያለ ነበር። የፖለቲካ አሻጥር ተሰርቶብኝ ነው የተጠየቅኩት እንጂ በዛ ኬዝ ክስ መስርቶ አስራለሁ ብሎ መፎከር ምን ማለት ነው? ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈበትን እና እሱ የሚያምንበትን የእስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖርም ጓደኛዬ ደም እያሳደደኝ በሰው አገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነፃነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ትኬቱን ቆርጦ ወደ አገር ቤት እንደተመለሰ በቀጥታ ወደ ተፈረደበት እስር ቤት በፈቃዱ ገባ። ይሁን እንጂ ሙሉውን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ በሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አግኝቶ ከ2 ዓመታት ከ6 ወር እስራት በኋላ በነፃ ተለቋል። እንግዲህ እንዲህ ያለውን ሞራል የነበረው ተወዳጅ ከያኒ ነው በትናንትናው ዕለት ያጣ። የተወዳጁ ድምፃዊ ሰማይ በለው ህልፈት መላውን የኪነ ጥበብ አፍቃሪያንን በከባድ ሐዘን ውስጥ ጥሏል። ድምፃዊው ከህልፈቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የሕክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ሕክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለአድናቂዎቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ሥራዎችን ያበረክታል ተብሎ በሚጠበቅበትና መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑን የማይታመን አድርጎታል። ለሀገራችን የባህል ሙዚቃ እድገት ያበረከተው ውብ አሻራ ሁልጊዜም በኢትዮጵያውያን ልብ ውስጥ በክብር ሲታወስ ይኖራል። ለቤተሰቦቹ፣ ለወዳጆቹና ለሙያ አጋሮቹ በሙሉ ፈጣሪ ጥንካሬውና መጽናናቱን ይስጥልን።